ሰላም ቤተሰቦች እንደምን አላችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ብሬ ዟሪው እባላለሁ። እኔ ዞራለሁ፣ እናንተ ትከተሉኛላችሁ። እኔ ያሳያችኋለሁ፣ እናንተ ታያላችሁ። ማየት የምትፈልጉትን ቦታ ወይ ደግሞ እስከዛሬ ድረስ ያላያችሁት በጣም ማየት እንፈልጋለን የምትሉት ቦታ ካለ ደግሞ ለኔ ተጠቁሙኛላችሁ። እኔ ሄጄ ያሳያችኋለሁ። ይህ ቦታ ብዙም ከከተማ የራቀ እንዳይመስላችሁ ኮንዶሚኒየም አጠገብ ነው ያለሁት። On a Tennessee night, bottle in hand beneath the moonlight, whiskey rivers flowing, taking memories away. In this heartache town I plan to stay. Stars dance above where the willows weep. I find comfort in these shadows deep, picking out a tune on my old six string, living in the echo of the songs I sing. Whiskey river carry my pain, drown these sorrows, your sweet refrain. Sing me a ballad of a love gone cold. In your curtain, the story's told. ቻለይታ እየደበደበችኝ እየመሰለኝ ነው አሁንስ። እና ከኮንዶሚኒየም ሳይርቅ እንደዚህ አይነት ለም የሆነ ቦታ፣ ከኮንዶሚኒየም ሳይርቅ እንደዚህ አይነት አረንጓዴ የሆነ ቦታ እንደው ከገበሬው እየወሰድን መብላት ማለት ነው። እዚሁ ነጋዴው ጋር ሳይገባ ከገበሬው እየወሰድን መብላት ማለት ነው። ይሄ ጎመኖች ምናምን ናቸው። ነጋዴው ጋር ከገባ የሆነ ተጭኖ ምናምን በመኪና ሄዶ በአህዮች ሄዶ ምናምን ረጅም ሰዓት ፍሬሽ ነገር አታገኙምና ያሉት እነዚህ ናቸው። በዚህ በኩል ኮንዶሚኒየሙ እንዳልኳችሁ አጠገባችን ያለው ገና ረጅም መንገድ አለ። ገና ብዙ አትክልቶች ይኖራሉ። እየተኮተኮተ ነው እዛ ጋር። በቆሎ ሾጣጣ ስንቱን ባንቺ ጊዜ ወጣ፣ ስንቱን ችግር አለ። በቆሎ እየተኮተኮተ ዋው! የገበሬን ስቃይ በዚሁ ታዩታላችሁ። አጋጣሚ ሆኖ ባይገን እንኳን ስም እንደሌላው ከፍ ያለ ነው ጥቅም። የሚበሉ ሲያጡ ችጋር ሲይዛቸው ይቆረጥሙሃል አንስተው በእጃቸው። በቆሎ ሾጣጣ ዱኔው ባደገን ይሁን በቆሎ ሾጣጣ ዱኔው ባደገን ይሁን። እዚህኛው የተለየ ነው። ተለቅ ይላል ትንሽ ገና ነው። ከዚህ በላይ ያድጋል። በእኛ ቁመት ልክ ነው ያድርገው። ገና ከኛ ቁመትም በልጦ ውስጥ ተገብቶ ነው የሚቆረጠው። ውስጥ ገብተው እየገነጠሉ ነው ለበላተኛ ለነጋዴ የሚያደርሱት። የሆነ ነገር እየበላው ይመስለኛል። ተሰነጣጥቋል። ግን ሆነም ቀረ ሰጥተው ነው የሚያገኙት ማለት ነው። በቃ ለመሬቱ ይሰጡታል። መሬቱ ደግሞ ከእግዚአብሔር የሚያገኘው ነገር አለ። ከዛ በኋላ ከእግዚአብሔር ዝናብ አለው። ብዙ ነገሮች ይወርዳል። ብዙ ልፋቶች ይደርስ። ከሰዎችም ብዙ ልፋቶች አለ። ውሃ ማጠጣቱ፣ ከወንዝ ስቡ መኮትኮቱ፣ ማረም፣ አረሙን ከውስጥ መንቀሉ፣ ከዛን ሲደርስ ደግሞ ገና እየገነጠሉ ጭነው ምናምን ብዙ ወጪዎች አለ። አሁን እንደምታዩት ቤንዚን በጣም ተወዶ ነው ያለው። ያ ቤንዚልን ገዝተው ነው
ማጠጫ ላይ የሚደርሰውና ይሄ ውሃ ስበው የሚያጠጡት ያን ቤንዚል ገዝተው ነው እና እንደዚህ ተለፍቶበት ነው ለእናንተ ለኛ የሚደርሰን። እና ለማንኛውም አሁን ወንዝ ደርሻለሁ። ከዚህ ወንዝ ላይ ነው ተሰቦ ውሃው ለእንደዚህ አይነት ተግባር የሚበቃው። ያው ድንች ነው። ምናልባት ቀደም እንዳልኳችሁ ልክ በቆሎ አድጎ ካፈራ በኋላ እንደምናውቀው ድንችም ይሄ ነው። ድንች በነገራችን ላይ ከላይ አይደለም የሚያፈራው። ድንች፣ ካሮት፣ ቀይ ስር ከአፈር ውስጥ ተቆፍሮ ነው የሚመጣው። ከአፈር ውስጥ ይቆፈርና ከዛ በኋላ ይሄ ከላይ የምታዩት የድንቹ ቅጠል ነው። ይሄ አረንጓዴው ማለት ነው የድንቹ ቅጠል ነው። ከዛ በኋላ ቆፋሪ ይኖራል። እነዛ ቆፋሪዎች ቆፍረው ከዛ በኋላ ድንቹን ነቅለው እንደገና ደግሞ ለመኪና ላይ ተጭኖ ከመኪና ወደ ነጋዴው መጥቶ ከዛ በኋላ ነው እኛ የሚደርሰን። ምናልባት እዚህ አካባቢ ያለን ሰዎች የመግዛቱ እድል ሊኖረን ይችላል። ከገበሬ እጅ ልናገኝ እንችላለን እዚህ አካባቢ ስለምንኖር ብቻ እንጂ በጣም ብዙ ነገር ተለፍቶበት በጣም ብዙ ወጪ ተደርጎበት ነው ነጋዴው ጋር ደርሶ መጨረሻኛ የሚደርሰን እና ከዚህ ወንዝ ላይ ነው ሰበው የሚያጠጡት። በጣም ብዙ መስኖች እንትን የሚባለው ከዚህ ወንዝ ላይ ነው። ይሄ ሁሉ ልማት የምታዩት ይሄ ወንዝ ነው እየሰሩ ያለው። እዚህ ጋር አሁን ድምጽ የምትሰሙት የሞተር ድምጽ ነው። ምናልባት ብዙ ድምጽ የላትም። አይ ቲንክ በሚያስፈልገው ልክ ነው የምንወስደው ብለው ነው ሞተሯን ድምጿን ቀነስ አድርገው እንደዚህ ያደረጓት እና ግን ሆነም ቀረ የቱ ጋር እንደሆነ ባላቅም እያጠጡበት ነው። በሞተሩ ሰበው እያጠጡበት ነው። እዚህ ጋር ከብቶች አሉ። ከብቶቹ ከደረሰ ከለማው ሳር ላይ እየጋጡ ይተኛሉ፣ ይነሳሉ። እዚህ ጋር ጥቅጥቅ ያለ ጫካ አለ። በጣም ነው አስፈሪ የሚመስለው። ሆነም ቀረ ግን ወደ ውስጥ ሳንገባ አንመለስም። ወደ ውስጥ እንገባለን ማለት ነው። ውስጥ ገብተን ነው እንመለሰው። It's giving all you got to give and going 10 steps farther. It's a dusty cab and coveralls that you put on like armor. The days are long, the work is hard. Your calloused hands are harder. The only thing tougher than a farm. እኔ ያበቀልከው አመን እሺ አመን ነው። እንደዚህ አይነት ለፋተኛ ገበሬ ነው ይሄን ሁሉ ድንች ያበቀለው። ያው ገብታል። አሁን ደግሞ እየቆረጠ በማጠር ላይ የሚገኝ ገበሬ ነው። እና ታዲያ አይገርምም እንዴ? የታበ ጉድ ነው። እነማን ይፈልጡትን ነው? I was hauling hay, I was feeding the hogs, and that summer sun had me sweating like a dog, so I cooled off in the creek. Then it was back to work in that dadgum heat. I was cussing out loud, thinking about quitting, looking back. ወደ ውስጥ እንገባለን። እንደዚህ ነው በነገራችን ላይ ገበሬዎቹ በጣም እየለፉ እየደከሙ የሚሰሩት ስራ እኛ እንድንኖር ያደረገን በልተን እንድንገኝ ያደረገን ሰዎች ምንም እየተሰማኝ አይደለም። እኔ ግን አሁን የሆነ ነገር እኮ ላይ እንኳን ቢመጣ ምንም የሚሰማኝ ነገር የለም። የሆነ መረቅጠው ቅጠል ሲንኮሻኮሽ ነው የሚሰማኝ። ከልጅነት ጀምሬ አንድ ማደንቃት ቦታ አለች በነገራችን ላይ እዚህ ጋር እዚህ ጫካ ውስጥ ስንመጣ
በስመ አብ ሲያስፈራ። ከልጅነት ጀምሬ እቺን ቦታ እንደው ግርም ትለኛለች። በቃ ጫካውን አለፍን፣ እዚህ ጋር ሜዳ ነው። ግን ከዛ በኋላ ሙሉ ጫካ ነው ዙሪያው። ያው እንደምታዩት ከኋላ ከፊት ከጎን ምናምን እንዳለ ጫካ ነው። በስመ አብ አይ ቲንክ ወደዚህኛው ጫካ ገብቼ ማሳየት እችላለሁ። በጣም ነው የሚያስፈሩ ሰዎች። መንገድ ራሱ ያለ አይመስልም። ግን ዝም ብዬ ገብቻለሁ በዚህ መንገድ ውስጥ በዚህ ጫካ ውስጥ በጣም አስፈሪ። በስመ አብ ምን አይነት ጫካ ውስጥ እንዳለብኝ ጥቅጥቅ ያለ ደን በዛውም ከኮንዶሚኒየም ብዙ ሳይርቅ አዲስ አበባ ውስጥ እንደዚህ አይነት ጥቅጥቅ ያለ ደን የትም ልታገኙ አትችሉ። ለማንኛውም ብሬ ዘዋሪው ነኝ። ከብሬ ዘዋሪው ጋር ኢትዮጵያ ውስጥ ያሉ ከተሞችን እንጎበኛለን። በስተመጨረሻ የሆነ ትንሽ ሜዳ ነገር አየሁኝ። መንገድ የለውም። ድሮ በዚህ ጋር መንገድ ነበር ወደኋላ። በስመ አብ ሻውን ቤቱ ጋር ነው የምንወጣው። እዚህ ጋር እያያችሁ ነው። የሰፈሩን ዶሮ ጨርሶታል። እዚህ ጋር በጣም ትልቅ ዛፍ አለ። ሰዎች ወደኋላ መመለስ ሊኖርብኝ ነው፣ ምክንያቱም በዚህ በኩል መንገድ የለም። የመጣሁበትን መንገድ ቅጠል እየጣልኩኝ መምጣት ነበረብኝ አይ ቲንክ ሳስበው፣ ምክንያቱም ይጠፋብኛል ብዬ አስባለሁ። ግን እስኪ በጫካ ውስጥ ብዙ መንገድ አለ። ምን እንደሄደበት ባናቅም ልብሴን እየያዘ እያስቸገረኝ ነው። ዛፎቹ ቅርንጫፎቹ ምናምን ወሳፕ ፋሚሊያን እቺን ጫካ እንደዚህ ካየናት ይበቃናል ብዬ አስባለሁ። በስመ አብ በምን ውስጥ ልልሻል? አይ ቲንክ በዚህ ጋር ይኖራል። ሰላም ወደ ጫካው ጫፍ ደረስኩኝ። ወደ ጫካው ጫፍ ደረስኩኝ ነው እየወጣሁኝ ነው። የቅድሙ ጋሼ እንግዲህ ካልቀረስከኝ አንዳንድ ሰው አረ ካሜራ ምናምን የሚል ሰው እያለ እሳቸው ደግሞ እኔ ካለማሁት ልማት ካልቀረስከኝማ ምኑን እኔ እንዳለማሁት ታወቀልኝ ምናምን ብለው እሳቸው እንዳለሙት ለማሳወቅ እንደለፉ ለማሳወቅ ቀርጫቸዋለሁ። እናንተ ሰብስክራይብ፣ ሼር፣ ላይክ በማድረግ እኔን ታበረታቱኛላችሁ ማለት ነው። አመሰግናለሁ።